ሴቶች ከወሲብ በኋላ የሚፈልጉት 6 ነገሮች። ብዙ ወንዶች የሚሳሳቷቸው በዚህ ቪዲዮ እኔ ወንድማችሁ እነግራቸዋለሁ ማለት ነው። ወሳኝ 6 ነጥቦችን አብረን እናነሳለን ማለት ነው። እንግዲህ ብዙ ወንዶች ትልቅ የሚሳሳቱት ነገር ሴት ልጅ ካረኩ በኋላ በደም አድርገው ወሲብ ካረኩ በኋላ የሚመስላቸው በቃ እንደጨረሱ ነው የሚያስቡት። ነገር ግን እንደዚህ አይደለም። እነዚህን 6 ነገሮች ከወሲብ በኋላ ካላደረጋችሁ እጅግ ተሳስታችኋል ማለት ነው። ምንም ጥቅም የለው፣ ልፋት ነው ማለት ነው። ስለዚህ በዚህ ቪዲዮ 6 ነገሮችን እነግራችኋለሁ። ከዛ በፊት ግን እንደዚህ አይነት ነገሮችን ማውራት የሚደብራችሁ ሰዎች ካላችሁ እንግዲህ ለእናንተ አይሆንም ማለት ነው። ነገር ግን በወሲብ ህይወታችሁ ሊሆን ይችላል፣ በትዳራችሁ ይህንን ነገር ለማስተካከልና ማሻሻል የምትፈልጉ ከሆነ ቪዲዮን ላይክ እና ሰብስክራይብ እያደረጋችሁ አብረን እንቀጥላለን ማለት ነው። ከዛ በፊት ግን ይህን ከመናገሬ ይህ ዩቲዩብ ቻናል በቅርብ ነው የተከፈተው። እንግዲህ በአጭር ጊዜ ውስጥ ነው እዚህ የደረስነው። እጅግ አድርጌ አመሰግናለሁ ማለት ነው። ቀጥታ ወደ ዛሬ ሀሳባችን እንግባ። መጀመሪያው ማድረግ ያለብን ነገር በደንብ አድርገህ ሴክስ ካረካት በኋላ ሴት ልጅ በሴክስ ቀልድ አታውቅም ማለት ነው። በወሲብ ቀልድ አታውቅም። ስለዚህ በደንብ አድርገህ ወሲብ ካረካት በኋላ ከጨረሳችሁ በኋላ ቀጥታ መተኛት የለብህም፣ ወይንም አንተ ብቻ ጀርባን ሰጠ መተኛት አይኖርብህም ማለት ነው። እሷን መሳም ይኖርብሃል። የምትፈልገው የመጀመሪያው ነገር ቢኖር መሳመን ነው። ስለዚህ ልሰማት ይገባል ማለት ነው። አንገቷን ሊሆን ይችላል፣ ከንፈሯን፣ ጉንጯን ሊሆን ይችላል። አንተ የሚያስደስትህንና እሷ የሚያስደስታትን ነገር በማድረግ አሪፍ ጊዜ ልታሳልፋና ልታስደስታት ይገባል። ይሄ ግዴታ ነው። ሴቶች ከወሲብ በኋላ የሚፈልጉት ትልቁ ነገር ነው። ቀላል ነገር መስሎ ሊሆን ይችላል፣ ከዛ በፊት አርገው ሊሆን ይችላል። ነገር ግን ሴቶች ይህንን ከወሲብ በኋላ በጣም የሚፈልጉትና የሚጥማቸው የሚያስደስታቸው ነገር ስለሆነ ሴቶችም ከወሲብ በኋላ ግዴታ አለስልሰ መሳም ይኖርብሃል ማለት ነው። የዛን ጊዜ እመንን ከአንተ ውጪ ሌላ ሰው አታይም ማለት ነው። ምክንያቱም አንተ በወሲብ በኋላ አሪፍ አርገ እያስደሳትካት ስለሆነ ማለት ነው። በሁለተኛ ደረጃ ደግሞ የተቀመጠው እንደምታፈቅራት ንገራት። ሴት ልጅ ወሲብ ካረካት በኋላ ኩራት ሊሰማህ አይገባም ማለት ነው። ምክንያቱም በቃ አንተ ስላረክ ስለደከመ ተነስተህ መተኛት የለብህም ማለት ነው። ስለዚህ ሴት ልጅ እንደምታፈቅራት፣ ምክንያቱም የደከተኛ እንደማታፈቅራት ለስሜትህ ብቻ እንደሆነ ትገነዘባለች ማለት ነው። ስለዚህ አንተ እንደምትወዳት እንደምታፈቅራት ንገራት። ሴት ልጅ ስለ ሰውነቷም ትጨነቃለች፣ ስለ ውበቷም ትጨነቃለች። እና ዋው የሚጣፍጥ ጊዜ ነበር እኮ፣ ዋው አቋምሽ እኮ እንዴት አባቱ ነው የሚያምረው ብትላት እመነኝ በየቀኑ ከአንተ ጋር ካላረኩ ነው የምትል ማለት ነው። ለምን ብትል እያደነካት ነው። በቃ ከወሲቡ በኋላ እያስደሰትካት ነው። በቃ በቃላቶች ሴት ልጅ በጣም ነው የምትመሰጠው ማለት ነው። ስለዚህ አንተ ከድርጊትህም በስተቀር እንደዚህ በቃላቶች እያስደሰትካት አብራት ልትሆን ይገባል ማለት ነው። የዛን ጊዜ እመነኝ ካንተ ውጪ ሌላ ወንድም ቀና ብላ አታይም። ችግሮቻችን ብዙዎች ኢትዮጵያውያኖች በወሲብ ላይ ያላቸው ችግር የታወቀ ነው እና ኤክስፒሪየንስ የላቸው ማለት ነው። ከልምድ አንጻር ነው፣ ከእውቀት አንጻር ነው። አይማሩም እንደዚህ አይነት ነገር። ስለዚህ አንተ በተሻለ ሁኔታ እንደምታፈቅራት ከነገርካት ከወሲቡ በኋላ ዋው የዛን ጊዜ እመነኝ ለአንተ ያላት ቦታ የተለየ ይሆናል ማለት ነው። በሶስተኛ ደረጃ የተቀመጠው እቀፋት። በቃ እንደምታፈቅራት ከነገርካት በኋላ እቀፋት። እቅፍ ስታረጋት በቃ እመነኝ ነው የምትል፣ ሰላሟን ሁሉን ነገር ነው የምትሰጣት ማለት ነው። ችግሮቿን ሁሉ ታስረሳታለ ማለት ነው። ምክንያቱም እንግዲህ አሪፍ ኢነርጂ ካለ ካንተ ይጋባል ማለት ነው። በሴክስ በመተካከፍ ኢነርጂ ይተላለፋል ማለት ነው። የዛን ጊዜ አንተ ጥሩ ኢነርጂ እየሰጣት ስለሆነ የሷን ኢነርጂ እየወሰድክ ስለሆነ በዛ ሰዓት በጣም ደስተኛና መቼም ደግሞ እንዳትረሳው የምታደርግበት
ነገር ነው ማለት ነው። ስለዚህ ይህንን ጥበብ ከተጠቀምክበት እመነኝ ነው ምልህ ካንተ ውጪ ሌላ ሰው አታይም በጭራሽ ማለት ነው። በአራተኛ ደረጃ የተቀመጠው ወሲብ ካረጋችሁ በኋላ ልብስ አልብሳት። ብርድ ልብስ ሊሆን ይችላል። አንተ ጀርባህን ሰጥተህ መተኛት የለብህም ማለት ነው። ስለዚህ ብርድ ልብሱን አልብሰህ ትንሽ አቆይተህ ካጠብካት በኋላ ልብስም ሊሆን ይችላል። ስወጣ ስትሉ ልብሷን ልትቀይርላት ምንም ችግር የለው። ልብሷን መቀየር፣ ጫማውን ማልበስ እንዲሁም በጣም ይበልጥ እንድትወድህ ነው የምታደርገው ማለት ነው። ሴት ልጅ እንግዲህ በትዳር ውስጥ ሊሆን ይችላል ከወደደች እንግዲህ ቤቱ ሰላም ነው የሚሆነው ማለት ነው። እንግዲህ ሴት ልጅ ጋር ነው በወሲብ ጊዜ ችግር ካለ ነው ቤት ውስጥ ትልቅ ችግር የሚፈጠረው ማለት ነው። ስለዚህ አንተ ይሄንን በማድረግ አልብሳት፣ ተንከባከባት በዛ ወቅት ላይ። የዛን ጊዜ እመነኝ በጣም ላንተ ያላት ቦታ ይለያል ማለት ነው። ምክንያቱም በህይወቷ እንደዚህ አይነት ሰው አንተ ለየት ለማለት ሞክር። በቃ የዛን ጊዜ እመነኝ ነው እኔን መተህ ታመሰግነኛለህ ማለት ነው። በአምስተኛ ደረጃ የተቀመጠው ወስደህ አብላት፣ ምግብ ስጣት ማለት ነው። እንግዲህ አንተ ቤት ውስጥ ሊሆን ይችላል ኩክ በማድረግ ወይንም ሆቴል ይዘህ በመውጣት የተለያየ ቦታዎች ይዘህ በመውጣት ደህና ነገር የዛን ቀን የተለየ ምግብ አብላት። እመነኝ ይህንን የምታደርግ ከሆነ በጣም ደስተኛ ነው የምትሆነው ማለት ነው። ምክንያቱም ያው እንግዲህ በጣም ሴክስ ሲደረግ ይርባል፣ ሁሉም ሰው ውሃ ይጠማዋል፣ ይርባል። ስለዚህ አንተ ሄደህ በማብላትና በማጠጣት አሪፍ ጊዜ ልታሳልፉ ትችላላችሁ ማለት ነው። ምክንያቱም የማትበላ ከሆነ ጉዳትም ስለሆነ ማለት ነው። እና የቤት ውስጥ ባለው ነገር ሰርተ በቃ አንተ እሷ የምታስበው እሱ ሰርቷል እኮ እሱ እንደዚህ ያስባል የሚለውን ነገር ስለሆነ ማለት ነው እንጂ ያንተ ትልቅ ወጪ ማውጣቱን ምናምን አይደለም ማለት ነው። ስለዚህ አምስተኛ አብላት። በስድስተኛና የመጨረሻ የተቀመጠው አዝናናት። እንግዲህ ካበላሃት በኋላ ወጣት አረገና ወክ ወስዳሃት እያወራችሁ አሪፍ ጊዜ ሙዚቃም እያዳመጣችሁ ሊሆን ይችላል። አሪፍ ጊዜ እያሳለፋችሁ ወክ በማድረግ አሪፍ መዝናናኞች ቦታዎች በመሄድ ጥሩ ጊዜ ልታሳልፉ ትችላላችሁ ማለት ነው እንጂ ዝም ብለህ አንተ ወሲብህን ብቻ አድርገህ ወይንም ሴክስን አድርገህ ዝም ብለህ የምትተዋት ከሆነ የምትተኛ ከሆነ የምታስደብራት ከሆነ እመነኝ ትዳርህንም እያጣው ነው። ወደፊትም እንደዚህ አይነት ደግሞ ትዳር አይቀጥልም ማለት ነው። ስለዚህ ስድስተኛ በቃ ወጥተህ አዝናናት። በወክ ሊሆን ይችላል፣ በመኪና ሊሆን ይችላል፣ በቃ በሳይክል ሊሆን ይችላል። ብቻ የሆነ አዲስ ነገር አሳያት። ሴቶች አዳዲስ ነገር የሚያሳያቸው ነው ወንድ መቼም ቢሆን አይረሱትም። ምክንያቱም ያን ነገር ባዩት ቁጥር የወደፊታቸው ነው ትዝ የሚላቸው፣ ያሳለፉት ነገር ነው ትዝ የሚላቸው ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻው ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። ቻው